ባላንስ ትራንስፈር የሚሆንበት ሰዓት ላይ እንዴት ነው የሚሆነው? አንድ ሰው ለምሳሌ አንዱ ካርድ ላይ 2,000 ብር ይኖርበታል፣ አንደኛው ላይ 5,000 ይኖርበታል፣ አንድ ላይ 7,000 ብር፣ ከዛ ሌላኛው ላይ 3,000 ካለበት 10,000 አለበት ማለት ነው። ያን እንግዲህ አንድ ካርድ በቃ እኔ ክሬዲት ሊሚቱ 20,000 ያለበት ካርድ ቢኖር ባላንስን ትራንስፈር አድርግ እዚህ ጋር እና ባላንስን ትራንስፈር ካደረግ የዚህ ባንክ አይደለም እኮ ባላንስ ትራንስፈር ኦፕሽን አለ እና በ3% ነው ብላ ትራንስፈር የምታደርገው 3% ከፍልና ትራንስፈር ታደርጋለህ። ከዛ በኋላ ለአንድ ዓመት ኢንተረስት ፍሪ ነው ይላሉ። ከዛ በኋላ ትከፍላለህ፣ ኢንተረስት ትከፍላለህ ያለው። ያን ጊዜ ያ ሰው ምንድነው ለአንድ ዓመት ያንኛ በሙሉ ቢያዞራቸው ወደዚህኛው ካርድ ላይ በሙሉ ቢያዘው እዚህኛው ካርድ ላይ ለአንድ ዓመት ኢንተረስት ፍሪ ስለሆነ በአብዛኛው ክሬዲት ካርድ ከ15% በላይ ነው ኢንተረስቱ። ስለዚህ አሁን 3% ነው የሚከፍለው እዚህ ጋር ትራንስፈር ፊ 3% ከሆነ 3% ከፍሎ ሁሉንም አንድ ላይ ያስቀምጥ። አንደኛ አንድ ቢል ይከፍላል፣ አንድ ክሬዲት ካርድ ብቻ ነው የሚጨነቀው። ሁለተኛ እስከ አንድ ዓመት ድረስ ባላንሱ የሚከፍለው ገንዘብ ወደ ኢንተረስት መሄድ ስለሌለ ወደ ፕሪንሲፓሉ ስለሚሄድ ሊቀንሰው ይችላል። ስለዚህ ለሰዎችም ይጠቅማል። ባላንሳቸውን ትራንስፈር ያደርጉና ለአንድ ዓመት እዛኛው ካርድ ላይ እስከ ዓመት ድረስ የሚችሉትን ያህል ይከፍላሉ። ከዛ በኋላ ባላንሱ ቢችሉ ይጨርሱታል። ካልቻሉ ገንዘቡ ዝቅ በሚልበት ሰዓት ላይ ደግሞ ሌላ ካርድ ኦፈር የሚያደርግ ካለ ይጠብቁና ወደዛ ካርድ ደግሞ እንደዚሁ ያዞሩታል ማለት ነው። ስለዚህ ባላንስ ትራንስፈር ምንድነው? ብዙ ጊዜ የተለያየ የተታተነ ካርድ ካለን ወደ አንድ ቦታ ሰብስቦ ለአንድ ዓመት ወይ ለ18 ወር እንደዚህ ኢንተረስት ፍሪ ስለሚሰጡ ያንን ፍሪ ወለድ ሳይኖርበት ክሬዲቱን የማድረግ ነው። ባንኮቹ የሚጠቀሙት ምንድነው? ክሬዲቱን በወቅቱ ሊከፍል ስለማይችል እኛ ጋር ስለሚቆይ ኢንተረስት ወደፊት እናገኝበታለን የሚለው የነሱ አንደኛ ቤኔፊታቸው። እሱን ስለሚሆን የሚጠብቁት በወቅቱ የሚከፍል ሰው አድቫንቴጅ ይወስዳል። አንዳንዱ ደግሞ ያን ባላንስ ትራንስፈር ጊዜውንም ሊረሳው ይችላል እና ከዛ ጊዜ ሲያልፍ ደግሞ እነሱ ያው ያሉትን እንትን ፐርሰንት ይወስዳል። ትልቅ ኢንተረስት ካለ ለምሳሌ ሁሉ 3 ባንክ ጋር የሚሄደው ኢንተረስት አሁን 10,000 ስላስቀመጠ ካልከፈለው የሰው በወቅቱ ካልከፈለው በተለይ 3 ባንክ ጋር ሄደ የነበረው ኢንተረስት እነሱ ጋር መጣ ከአንድ ዓመት በኋላ እነሱ ጋር መጣ ማለት ነው። ስለዚህ ያ ሰው ወዲያውኑ ጠብቆ ሌላ ባንክ ፈልጎ ወይ እንዲሁ ዜሮ ኢንተረስት ጋር ካላዞረ ወይ ከፍሎ ዝቅ ካላደረገው ሆል ኢንተረስት እነሱ ጋር መጥቶት ማለት ነው። ስለዚህ ባላንስ ትራንስፈር በማድረግ ኢንተረስት ፍሪ የሆነ ገንዘብ ለተወሰነ ጊዜ በመጠቀም ዕዳችንን ሎወር ማድረግ በመቀነስ የሚቻልበት መንገድ አለ። ስለዚህ ነው ባላንስ ትራንስፈር እዛ ጋር ያለው። ስለዚህ ማሰብ ያለብን አንድ ዓመት ከሰጡ በዛ በአንድ ዓመት ጊዜ ውስጥ ከቻል ባላንስ ትራንስፈር አድርገን መጨረስ፣ ከፍለ መጨረስ፣ ካልቻለ ደግሞ ወይ ወደ ሌላ ማዞር። ምክንያቱም የነዚህ ደግሞ ኢንተረስቱ በጣም ከፍ ያለ ሊሆን ይችላል እና ስለዚህ ኦፈር ቢያደርጉንም እንኳን ከአንድ ዓመት በኋላ የምንከፍለውንም ወለድ ያሰቡ ማየት አለበት። አሁን ምን የሚያስከፍሉ ትራንስፈር ስናደርግ ስንት ፐርሰንት ነው? ከዛ ላይ ምን ያህል ነው? ሁለተኛ ደግሞ እዛ ላይ ደግሞ የተያዙ ነገሮች አሉ አብረው የሚያያዙ። አንድ ክፍያ ሚስ ብታደርግ ኢንተረስቱ ላይ ጀምራል ይችላል። አንድ ክፍያ ዲሌ ብታደርግ ኢንተረስቱ ላይ ጀምራል የሚል ነገር ሊኖረው ይችላል። ስለዚህ የመጀመሪያ ወር ላይ ሰው ሳይከፍል ቀኑ ቢያልፍበት ኢንተረስት ካልኩሌት ማድረግ ሊጀምሩ ይችላሉ። ብዙ ጊዜ ብዙ ተርም ስለሚጻፍ እዛ ጋር ያንን ሁሉ መጠንቀቅ አለብን ክሬዲት ካርዶችን ስንጠቀም ማለት ነው። አንዱ ይሄ ነው። ደግሞ ሌላው በዚሁ ላይ እንደው አስታከ እንድትነግረን የምንፈልገው ለምሳሌ ትላልቅ ፈርኒቸርስ እንደ ሩም ቱ ጎ ሎስም ሆም ዲፖም እነዚህ ትላልቅ የቤት እቃዎችና ወይም ደግሞ ለአንድ ዓመት ብለው ይሰጡሃል። ልክ ያንን አንድ ዓመት ግን እኛ ካለፍን ያንን ሳንከፍላቸው ከዛ በኋላ የሚያስከፍሉን ወለድ ለምሳሌ 1,000 ብር ነው እንበል የገዛንበት እቃ እኛ 2,000 ብር ያክል ልንከፍላቸው እንችላለን በወለዱ ማለት ነው፣ በሰዓቱ ስለማንከፍላቸው። ይህንን ትንሽ እንደው ብታስረዳለ ኦዲየንሱ። ክሬዲት ካርድ ላይ የምንጠቀመው አሁን የባንኮች ከባንክ የምንወስደው እንደዚህ ዲስከቨር፣ ካፒታል ዋን፣ ባንክ ኦፍ አሜሪካ፣ ቼዝ እንደዚህ እያልን ከዌልስ ፋርጎ እያልን የምንወስደው ክሬዲት ካርድ እና የዲፓርትመንት ስቶር ክሬዲት ካርዶች ይለያያሉ። የዲፓርትመንት ስቶር ክሬዲት ካርዶች በጣም ውድ ናቸው፣ ኢንተረስታቸው ውድ ነው። አንዳንዶቹ ደግሞ ፊም ራሱ ሊኖረው ይችላል፣ አኑዋል ፊ፣ ግን ኢንተረስታቸው በጣም ውድ ነው። ሲገዛ ግን ነገሩን ስዊት ለማድረግ ሰው እንትን ስለሚል የ6 ወር የ1 ዓመት ክሬዲት ፍሪ ብለው ይላሉ። ከዛ በኋላ ምን ይሆናል? የባንክ ላይ 10% ሲሆን እነሱ ጋር 33 35 በጣም ደብል ነው ኢንተረስቱ። አንደኛ። ሁለተኛ ተርማቸው ላይ ምን አለ?
በጣም ብዙ በቀጭኑ የጻፈ ስለሆነ ዲፓርትመንት ስቶሮች በጣም ሜሲስን መጠንቀቅ የሚያስፈልገው ምንድን ነው ሜሲስ እና ሌሎቹ እንደዚህ የመሰሉ የእነሱን ካርድ መጠቀም በጣም አስቸጋሪው ነገር ምንድነው የሚሆነው በጣም ካልተጠነቀቁ ካውንተር ላይ ስንሄድ ካርድ ክፈቱ 10% ወይ ምናምን ነገር ይላሉ ቻርጅ ይደረጋል ካርድ ይከፈታል ትልቅ ግዥም ከሆነ ይገዛል ዕቃ በካርድ በገዙ ምናምን ይላሉ ይገዛል ከዛ በኋላ ማለት ነው ሲገዛ ኢንተረስት ፍሪ 1 year 1 ዓመት ይላሉ 1 ዓመት ኢንተረስት ፍሪ ብሎ ይሉና 1 ዓመት ኢንተረስት ፍሪ ነው ሲባል ኖርማል ባንኮች ላይ 1 ዓመት ኢንተረስት ፍሪ በሚሆንበት ሰዓት ላይ 10,000 ቅድም የነበረው ሰው ለምሳሌ ባላንስ ያለበት ሰው ኢንተረስት ፍሪ ብሎ ካለ እየከፈለ 3,000 ቢቀረው በአመቱ መጨረሻ ላይ ኢንተረስት ከዛች ቀን ጀምሮ ለ3,000 ላይ ካልኩ እየከፈለ ነው የሚሄደው ሰው ጭንቅላት ውስጥ ያን የሚያስብ ግን እነዚህ ዲፓርትመንት ስቶሮች ላይ ብዙዎቹ ዲፓርትመንት ስቶር ካርዶች ላይ ሳይከፍል ባላንስ at the end of that year ቢኖር ወደ ኋላ ሄደው ኢንተረስት ካልኩሌት ያደርጋሉ ኦል የሚያደርገው ገንዘብ በሙሉ ዋው ኦልሬዲ ፕራክቲካሊ በዛ ቀን ውስጥ ተርማቸው ብዙዎቹ እዛ ቀን ውስጥ ከፍለ መጨረስ አለብህ ከፍለ ካልጨረስክ ግን አንተ ጋር አውትስታንዲንግ ለነበረው ጊዜ ሁሉ ኢንተረስት ካልኩሌት እናደርጋለን ብሎ ልክ ገንዘብ ትንሽ ገንዘብ እንኳን ሲቀር መጨረሻ ላይ hundreds of dollars ቻርጅ ያደርጋሉ ኢንተረስት ማለት ነው ስለዚህ ዲፓርትመንት ስቶሮችን ብዙ ጊዜ ካርድ ስንጠቀም ዜሮ ኢንተረስት ካለ እንዲ ነገር ካለ ዲፓርትመንት ስቶር ላይ በጣም መጠንቀቅ አለብን በምንወስድበት ሰዓት ላይ እና ካለብን ዕዳ በተለይ ፍሪ ኢንተረስት የሆኑ ገንዘቦች ከሆነ የወሰድነው ዕቃ በተቻለ መጠን በዛ ጊዜ ውስጥ ወይ ቀድመን ከፍለን ብንጨርሳቸው ካልጨረስን ግን ተርሙን በሙሉ ብናነባቸው እዛ ተርም ውስጥ ብዙውን ጊዜ የሚከቱት ምንድነው አድቫንቴጅ የሚወስዱት ሰው ስለማያይ አብዛኛው ወደ ኋላ ሄደው ኢንተረስት ቻርጅ ያደርጋሉና በኋላ ተርሙ ላይ ሲታይ ተርሙ ላይ ለምን ማድረግ አይቻልምና ወደ ኋላ ሄደው ኢንተረስት ቻርጅ የሚያደርጉበት ጊዜ አለ እነ ሜሲስ ሌሎችና ስለዚህ መውሰዱ ጥሩ ነው ዕቃ ሲገዛ ፈርኒቸርም ሌሎች ነገሮች 24 ወር ኢንተረስት ምናምን ፍሪ ምናምን ይላሉ ግን በወቅቱ ከፍሎ ለመጨረስ መጣር ያስፈልጋል እንደውም እዚህ ላይ ለምሳሌ ዲፓርትመንት ስቶር ስንሄድ እንገዛ የዛን ቀን እንበል 25% ኦፍ ቢሆን እኛ የምናስበው ያችን የምናገኛትን 25% ነው እና ይዘን እንሄዳለን ከዛ በዛ በወር ውስጥ በአንድ ወር ጊዜ ውስጥ መክፈል ካልቻል እንደውም እነሱ ሚኒመም 30 ብር 60 ብር ብለው ይልኩልናል ክሬዲት ጋር ማነው በሜል ሲያደርጉ ሚኒመም ፔመንት ግን that's not true ምክንያቱም ያንን መክፈል ያለብን ለምሳሌ ለ3 ወር ለ6 ወር አይለውም ዲፓርትመንት እና ሜሲስ እና ቤልትመን ብትሄድ 20-25% ለዕለቱ ለምትገዛው ነው እንጂ ለወደፊቱ አይደለም በዕለቱ ለሚገዛው ቻርጅ ያደረገው ቃል ነው ስለዚህ እኛ ሄደን በአንድ ወር ውስጥ ጊዜ ውስጥ ከፍለን እንትን ካላልናቸው እዛ ላይ በተቃቅን የተጻፈው ምናልባት 25% ይሆናል 30% ይሆናል እና ከገዛ ነው ዕቃ በላይ የነሱ እንዳ ነው የምንከፍለው ማለት ነው በአብዛኛው የዲፓርትመንት ስቶሮች ኢንተረስት 30ዎች ብር በአብዛኛው ይገባል ብዙዎቹ 30ዎች ብር ይገባል እና ከዛን አድቫንቴጅ የሚወስዱት በተለይ ግን ኢንተረስት ፍሪ ለአንድ ዓመት ለይህን ያህል ጊዜ ካሉ ፕሊዝ በሰዓቱ ለመክፈል ወይም ደግሞ ጥቃቁን በሙሉ አንብበን እርግጠኛ መሆን አለብን ምክንያቱም በአብዛኛው የዲፓርትመንት ስቶሮች ባህል ምንድነው ኢንተረስት ወደ ላይ ሄደው የማስከፈል እንትን አላቸው እና አንደኛ ካርዳቸው በጣም ውድ ነው እና ብንችል ካርዳቸውን አለመጠቀም ካለ ደግሞ አድቫንቴጁን እንወስዳለን ካለ ወዲያውኑ ከፍለን አድቫንቴጁን መውሰድ የካርዱን አድቫንቴጅ አቮይድ ሙሉ ለሙሉ ማድረግ ምንም አስፈላጊ አይደለም ግን ገንዘቡ ያለው ሰው ዛሬ አድቫንቴጅ ካርዱን ወስዶ ኢንተረስቱን ኮንትን በዲስካውንቱን ከወሰደ በኋላ በሚቀጥለው ቀን ላይ ካርዱ ሙሉ ለሙሉ ከከፈለ ፍሪ ነው በቃ ችግር የለውም ፍሪ ነው ግን እነሱ ከሌላው ሰው ያን ፎሎ ከማድረገው ሰው ያን ቤኔፊት ስለሚያገኙ ሁሉ ጊዜ ፑሽ ያደርጋሉ እና የዲፓርትመንት ስቶር ካርዶች ለመውሰድ ኢዚ ነው ማለት ይሰጣሉ ቶሎ አፕሩቭ ያደርጋሉ ክሬዲት ቢልድ ለማድረግ እንደው ብዙ ጊዜ ሰዎች መጀመሪያ አድርገው እሱን ይወስዳሉ በአብዛኛው ግን ኤክስፔንሲቭ ናቸው ብዙውን ጊዜ ኢንተረስታቸው ሃይ ነው ደግሞ ጥቃቅኑን ነገር ለማየት እኮ በሜል ሲመጣልህ ወረቀት ነው ልታየው ትችላለህ ነገር ግን እነሱ እዛው እንትናቸው የራሳቸው ላፕቶፓቸው ላይ እዛው ካሽ ሬጂስተሩ ላይ እዛ ላይ እንደውም ጊዜ አይሰጡህም እኮ ኔክስት ነው የሚሉ አንተ ዝም ብለህ እንትኑ ላይ ነው ስክሪን ላይ ነው የምትፈርመው ስለዚህ ያ ሁሉ ጥቃቅን ነገር ለማንበብም አትችልም ቢመጣም ማንበቡ ከባድ ነው እውነቱን ለመናገር በዚህ ዘመን ቢመጣም ግን እዛ ላይ ደግሞ ካሽ ሬጂስተር ላይ ደግሞ የምታነበው ነገር የለም ስለዚህ እዛ ላይ ጥንቃቄ ሰው እንዲወስድ እንትኑን ይጠቀሙ አድቫንቴጁን ይውሰዱ ግን
ቶሎ ብሎ 30% 300 ገዝቶ 30% ቅናሽ ማግኘት ቀላል አይደለም፣ ግን በወቅቱ ከፍሎ መክፈል። በጣም ጥሩ፣ በጣም እግዚአብሔር ይስጥልን። ጥሩ እያብራራልን ነው ስለ ክሬዲት ካርድ እና ዴቢት ካርድ። በጣም ጥሩ፣ በጣም እግዚአብሔር ይስጥልን። ጥሩ እያብራራልን ነው ስለ ክሬዲት ካርድ እና ዴቢት ካርድ። ያው ቀደምም ጠቅሰዋል በክሬዲት ካርድ ልዩ ጥበቃ እንዳለው፣ በክሬዲት ካርድ ብንጠቀም እና ብንጭባ ኃላፊነቱን እንደሚወስድ ይሄ ነው እዚህ ላይ ነው። ከዴቢት ካርድ ክሬዲት ካርድ ሞር ሴፍ ነው። ክሬዲት ካርድ ካምፓኒዎችን በጣም የራሳቸው ገንዘብ ስለሆነ ፎሎ ያደርጋሉ። ክሬዲት ካርድ ሲሆን የባንኩን ገንዘብ ነው ተጠቀሚው። ልክ ገንዘቡ እንደ ካርዱ ጠፍቶ ወይ ተሰርቆ ቻርጅ እንደተደረገ ወዲያውኑ ደባንኩ በአብዛኛው የክሬዲት ካርድ ህግ በጽሁፍ ነው የሚባለው፣ ግን አሁን በስልክ የሚቀበላሉ በአብዛኛው። የኔ አይደለም የሚጠቀምኩት ብለሽ እንዳልሽ ወዲያውኑ ምንድነው የሚያደርጉት? ቼክ ያደርጋሉ። መጀመሪያ ኖርማሊ ካርዶች በሚደረጉበት ሰዓት ምንድነው ቻርጅ ያደረገውን ካምፓኒ ጠይቅና ሪቨርስ ያደርግልህ ነው። እነሱ ካላደረጉ ካርዶቹ ኢንቨስቲጌት ያደርጋሉ። አልከፈልኩም ስላልኩኝ ዝም ብሎ እንትን ያደርጉ። ቻርጅ ያደረገውን ካምፓኒ ለምሳሌ ከአማዞን ከሆነ የተገዛ አማዞንን ዶክመንት ናንጣ ማለታቸው አይቀርም። ምክንያቱም ገንዘቡን ከአማዞን የሚወስዱ እነሱ ይከስራሉ ማለት ሳይሆን ከከፈሉበት ቻርጅ ካደረገው ካምፓኒ ገንዘቡን በአብዛኛው ይወስዱታል፣ ክሌም ያደርጉታል። የተሰረቀና የሌለ ካምፓኒ ካልሆነ በስተቀር ከዛኛው ካምፓኒ ክሌም ያደርጉት። ያኛው ካምፓኒ ደግሞ ገንዘቡ በሚወሰድበት ሰዓት ላይ ዝም ብሎ አይመለከትም። ቻርጅ ያደረገው ሰው በስልክ ተሰርቆ ነው ወይንስ በትክክል ያ ሰውዬ ነው ያደረገው፣ ፕሩፋቸውን ያቀርባሉ። ያኔ ኢንቨስቲጌሽን ይገርባል፣ የራሳቸውን ኢንቨስቲጌሽን አለ። ግን በዛን ጊዜ ምንድነው ሞር ኦፍ ክሬዲት ካርድ አንደኛ ሴፍ ነው፣ ሁለተኛ ማክሲመም ላይቢሊቲው 50 ብር ነው በወቅቱ ሪፖርት ካደረግን እና ሁለተኛ የኛ ማክሲመሙ 50 ብሩ ለክሬዲት ካርድ ማክሲመሙ። ዴቢት ካርድ በሁለት ቀን ውስጥ ሪፖርት ካደረግሽ ማክሲመሙ 50 ብር ነው። ክሬዲት ካርድ ግን እንከፍላለን እንዴ? ለክሬዲት ካርድ ህጉ ማክሲመም ክሬዲት ካርድ ላይቢሊቲሽ የሚለው 50 ብር ነው። ግን ክሬዲት ካርድ ካምፓኒዎች ምንም ቻርጅ ያደርጉ። ዴቢት ካርዶችም እኮ ዚስ ዴይስ ቻርጅ ያደርጉ። ግን ህጉ ምንድነው የሚላቸው ለዴቢት ካርዶቹ አሁን ጀርባ ላይ ህግ አለ። አሁን ምንድነው እነሱ ስዊት ለማድረግ ዲሉን ሁሉም ካርዶች ይወዳደራሉ። አሁን ስቶር ሄደች ብትሄጂ እኮ በ30 ቀን ውስጥ እቃ መለሰች ገንዘብ ወደኋላ መመለስ ህግ አይደለም። ግን አንዱ ከአንዱ ጋር ሲወዳደር አንደኛው ካምፓኒ ሄደሽ ሪተርን ስታደርጊ እቃሽን ገንዘብሽ የሚመለስልሽ ከሆነ ይሄኛው የማይመልስ ከሆነ እዚህኛው ጋር ልትሄጂ ነው። ስለዚህ ይወዳደራሉ። ስለዚህ ህጉ እዚህ ጋር የተቀመጠላቸው ህግ አለ፣ ሚኒመም ህጉ አለ እያላሉት ይበጣሉ። ህጉን እነሱ ይተውትና ሞር የተሻለ ኦፕሽን ይስጣሉ ለሰው። የተሻለ ኦፕሽን ስለሰጡ ነው እንጂ የተጻፈላቸው ህግ ሌላ ነው። ግን ከዛ በተሻለ ሁኔታ ነው የሚሰጡት አሁን። ስለዚህ ነው ዴቢት ካርድ ላይ እኮ ብትሄጂ እኮ አሁን ይሄን ያህል ገንዘብ ሉዝ አድርጎ የጠፋ ሰው አያጣውም ገንዘቡ። ባንኮቹ ቼዝ አድርገው ከዛ ከሆነ ካምፓኒ ገንዘቡን ያምጣሉ። ካላመጡ ባንክ ኦፍ አሜሪካ ዴቢት ካርድ አስቀምጬ ካልመለስልኝ ገንዘቡን ወደ ዌልስ ፋርጎ ይሄድባቸዋል። ስለዚህ ባንክ ኦፍ አሜሪካ ለእኔ መስጠት አለበት። ህጉ ቢፈቅድለትም ካስተመሩን ለማስደሰት የተወሰነ ደረጃ መሄድ አለበት እና ለዛ ነው የሚያደርጉት። ህጉ ይፈቅድላቸዋል፣ ግን እነሱ ያን አያተገብሩም። አሁን ዚስ ዴይስ ዴቢት ካርድም ክሬዲት ካርድም በአብዛኛው ላይቢሊቲ ብዙውን ጊዜ ዜሮ ነው በሰዓቱ ሪፖርት ካደረግን በተሻለ ሁኔታ እና ኦልሞስት ዴቢት ካርድ እና ክሬዲት ካርድ ልዩነቱ በጣም እየጠበበ እየመጣ ነው። በቤኔፊት ላይ በምንሄድበት ሰዓት ላይ በባንኮቹ ጋር ባለው እንጂ ህጉ ኖርማል ህጉ ምንድነው የሚለውን ለማለት ነው እንጂ በጣም እየጠበበ ያለን ፕራክቲካሊ ስንሄድ እንደዛ ነው። ህጉን እያላሉት እነሱ ፍሌክሲብል እየሆኑ ሞር እነሱ ያን ላብራራቸው ሉዝ ላለማድረግ እንግዲህ አስታከ ደግሞ እንደው ለአድማጮች እንድትገልጽ የምፈልገው ለምሳሌ የ500 ብር እቃ ገዝተን ሊሆን ይችላል፣ 100 ብርም ሊሆን ይችላል። እነሱ ሚኒመም ለምሳሌ 30 ብር ሊሆን ይችላል የሚሉን 500 ብር እቃ ገዝተናል ሚኒመም 30 ብር ነው ብለው ይልኩልናል በሜል ወይም ደግሞ ኦንላይንም ብትገባ ሚኒመም ይሉና 30 ብር ይሉሃል። ግን 30 ብር ከፍለ ለምሳሌ ለ6 ወር ቢሰጡ ኢንተረስት ፍሪ ብለው ቢሰጡ 30 ብር ከፍለ በ6 ወር አትጨርሰው። ስለዚህ ሁሉ ጊዜ
ኤክስትራ እየጨመርን መክፈል እንዳለብንና ይህ ከዕዳ እንደሚያወጣ ታብራራለህ። እሱን በተመለከተ የክሬዲት ካርድ ላይ አሁን ነው እንደውም ትንሽ ፐርሰንት የሚጨምሩት። አሁን ወደ 2.5 አካባቢ ምናምን ነው ሚኒመም ያለንን ባላንስ ሚኒመም የሚያስቀምጡት ማለት ነው። ግን ምንድነው ክሬዲት ካርዱ 20% ከሆነ 2% ኢንተረስት 2% እየከፈለን ብንሄድ ኦልሞስት ኢንተረስቱን ብቻ ነው እየከፈልን የምንሄደው። 24% ከሆነ በአመት ውስጥ 2% 24% ነው የምንከፍለው። ያ ኦልሞስት ኢንተረስት ወለዱን ኦልሞስት የሚሆነው ማለት ነው። አሁን ለምሳሌ 30 ብር ቅድም ካልሹ ላይ 18 ብር እንደዚህ ወደ ኢንተረስቱ ነው የሚሄደው። 2 ብር ነች ፕሪንሲፓል ነው የምትሄደው። ይሄ ሰው አሁን ያን ዕዳ በሚኒመም ክፍያ ልክፈል ብሎ ቢል በ15 በ20 ዓመት አይጨርሰውም። ያቺን ገንዘብ ወለድ ብቻ ነው እየወለደ የሚሄደው። ስለዚህ ሁልጊዜ ክሬዲት ካርድ ላይ ማየት ያለብን ቢሉ ሲመጣ እንደ ኤሌክትሪክ ቢላችን ነው ብለናል ማየት ያለብን። ሁልጊዜ ማየት ያለብን ዕዳችን ስንት ነው ቶታል ዕዳው ያለው፣ ያንን ዕዳ እንዴት አድርጌ ነው ቶሎ ከፍዬ መገላገለው የሚለውን ነው እንጂ ማየት ያለብን ክሬዲት ካርድ መጣልን ስንት ነው ሚኒመም እንዲከፍል የሚለውን የሚያይ ሰው ገንዘብ በሌለበት ሰዓት ሚኒመም ለመክፈል ሊጠቅመው ይችላል። ካሽ ሾርት በሆነበት ሰዓት ላይ ገንዘብ የተወሰነ ችግር ተፈጥሮበት ካሽ ከሌለው ሚኒመም እየከፈለ ተወሰነ ጊዜ ሊገፋ ይችላል። ግን ሁልጊዜ ማሰብ ያለበት ከተሰጠው ሚኒመም ባላንስ የሚችለውን ያህል በላይ ከፍሎ እንዴት አድርጌ ቶሎ ጨርሰዋለሁ ይሄድን የሚለው ላይ ነው እንጂ ሰው ማተኮር ያለበት ሚኒመሙን ማየቱ ምንም በቃ በጣም ከፍተኛ የሆነ የገንዘብ ችግር ባለን ሰዓት ላይ ቀን መግዣ አድርገን ካላየነው በስተቀር ሚኒመሙ ከዕዳ ጨርሶ አያስወጣንም። ዕዳ ውስጥ እዛው ነው እንደየዳከር ነው የምንኖረውና ቢል የምንደረገው በጣም ስሞል አማውንት ነው በጣም እና ከቢል ከሚደረገው ገንዘብ እስከ 80% በላይ ወደ ኢንተረስት ነው አብዛኛው የሚሄደው እና በዛ መሰረት ከሄድን በጣም ብዙ ዓመት ነው እየከፈልን ክሬዲት ካርዱ የምንሄደውና ሚኒመሙን ሳይሆን ማየት ያለብን ሁልጊዜ ክሬዲት ካርድ ቢል በመጣበት ሰዓት ላይ ስንት ነው ቶታል ባላንሴ ስንት መክፈል እችላለሁ አሁን የሚለውን ማየት አለብን። ሁለተኛ ነገር ደግሞ እንደገና ገንዘብ እንደዚህ ካሽ እጃችን ላይ ካለ መጠባበቂያ የሆነ ካሽ ካስቀመጥን በኋላ በቂ የሆነ ካሽ ካስቀመጥን በኋላ ክሬዲት ካርድ ካለብን በተቻለ መጠን ክሬዲት ካርድን እንደው ከፍለን የምንጨርስበት መንገድ። ምክንያቱም የክሬዲት ካርድ ክፍያ በትንሹ 20% ነው። 20% ሪተርን የሚሰጠን ኢንቨስትመንት ማግኘት በጣም ከባድ ነው። ስለዚህ በተቻለ መጠን ገንዘብ ባንክ ላይ ያስቀመጠ ወይ በዛ ገንዘብ ከ20% ከ20% በላይ ስራ የሚሰራበት ሰው ካልሆነ በስተቀር ካርዱ የሚከፍልበት ያተርፍበታል፣ ወለዱን ያተርፍበታል። ስለዚህ ምንጊዜም ክሬዲት ካርድ ሲኖረን ቢል ሲመጣ ሚኒመም ቢሉን ሳይሆን ማየት ያለብን ሚኒመሙ ማስት የምንከፍለው ነው። ግን ምን ያህል መክፈል እችላለሁ አሁን አቅሜ በዚህ ወር ከሚኒመሙ በላይ ለመጨረስ ከሚኒመሙ በላይ ምን ያህል መክፈል አቅም አለኝ የሚለውን ማየት ነው። እና ኤኒታይም ደግሞ በሚቀጥለው ጊዜ የተወሰነ ነገር ከመጣብን ካርዱን ደግሞ እንደገና መጠቀም እንችላለን። ስለዚህ ሁልጊዜ ከሚኒመም በላይ መክፈል ባህል ማድረግ መቻል አለብን የግዴታ። በጣም ጥሩ በጣም ጥሩ። የዴቢት ካርድን በመጠቀም ሰዎች እንዴት የክሬዲት ካርድ ዕዳን ማስወገድ ይችላሉ ነው ጥያቄው። በመሰረቱ ምንድነው አሁን የሰዎች ማን ነው ገንዘብ ማኔጅመንት ሰውየው ገንዘቡ ማኔጅ የሚያደርግበት ሰዓት ላይ እንዴት ነው የሚለው ነው። ብዙ ጊዜ አንዳንዴ ሰዎች በእኛ ጋር ስንመጣ ክሬዲት ካርድ ይኖራቸዋል፣ ዴቢት ካርድ ይኖራቸዋል፣ ባንክ ውስጥ ገንዘብ አለ፣ ክሬዲት ካርድ አለ። በክሬዲት ካርድ ዕቃ ገዝተን ስንመጣ ከባንካችን ውስጥ ገንዘብ ስለማይወጣ አንዳንድ ጊዜ የገዛነው ዕቃ ራሱ ከ2 ከ3 ቀን በኋላ እንረሳዋለን። የራሳችን ይመስለናል ስላልከፈል ነው ማለት ነው። ዕዳው ግን ተቀምጧል እዛ ጋር። ብዙ ጊዜ ሰዎች ባንካቸው ውስጥ ገንዘቡን እያዩ ክሬዲት ካርዳቸው ላይ ዕዳ ቢውልድ አድርጎ ያ ገንዘብ የነሱ ይመስላቸዋል ሙሉ ለሙሉ። ስለዚህ ክሬዲት ካርዱ ሳያውቁት ቢውልድ እያደረገ ይሄዳል። እነዛ አይነት ሰዎች ክሬዲት ካርድ እየተጠቀሙ ወዲያውኑ የማይከፍሉ ከሆነ ዕዳ ውስጥ ሊከታቸው ይችላል ሳያውቁት። የክሬዲት ካርድ ዕዳ ደግሞ ብንከፍለው ሚኒመሙን የምንከፍል ከሆነ በአብዛኛው ሚኒመሙን የምንከፍል ከሆነ ኢንተረስት ነው በአብዛኛው የምንከፍለው፣ በጣም ትንሽ ነው የምንከፍለው። ኦልሞስት አብዛኛው ወደ ኢንተረስቱ ስለሚሄድ ዋናውን ገንዘብ አነካውም። ለብዙ ዓመታት ነው የሚሄድብን ሚኒመም የምንከፍል ከሆነ እና ገንዘብ ባንካችን ውስጥ ያለው እያሳሳን ክሬዲት ካርዳችን ላይ ያለውን ገንዘብ ቢውልድ እናደርገው። ክሬዲት ካርድ ቻርጅ እንዳደረግን ገንዘብ ካለን ሙሉ ለሙሉ ከፍለን ማንከፍለው ከሆነ በየወሩ ክሬዲት ካርዳችን ባንጠቀምበት እንደው ይሻላል። የሚያሳሳን ከሆነ ገንዘቡ እዚህ ጋር አለ። አሁን ለምሳሌ ነዳጅ እቀዳለሁ በየጊዜው ሄጄ ግሮሰሪ ሻፕ ላደርግ ሄጃለሁ ወይ ሬስቶራንት ልሄድ እችላለሁ። ክሬዲት ካርድ ልጠቀም እችላለሁ። እነኚህ የዕለት ተዕለት ወጪዎች ናቸው። ባንክ ውስጥ ገንዘብ አለ። እነኚህን ገንዘብ ክሬዲት ካርድን ተጠቅሜ ካሽ ባክ ሊኖረኝ ይችላል። ያን ቤኔፊት ማላገኝ ከሆነ
ባንክ ውስጥ ገንዘብ ተቀምጦ ሚኒመም እየከፈልኩ ከሆነ ለምን ቻርጅ ማድረገው ለኢንተረስቱ ገንዘብ ከመከፍለው እና ወዲያውኑ ማልከፍለው ከሆነ ባልጠቀምበት ይችላል። ዴቢት ካርድ የምጠቀም ይችላል። ወዲያው መከፈል ከሆነ በዛው ወር ላይ ሙሉውን መከፈል ከሆነ ኢንተረስት ስለማልከፍል ካሽባክ ካለኝ ካሽባኩን እጠቀመዋለሁ። ቤኔፊት ከክሬዲት ካርዱ የምጠቀመው ቻርጅ በማድረጌ ገንዘብ ቻርጅ በምናደርግበት ሰዓት 1.5% 2% የሚሰጡ አሉ። ነዳጅ ስቀዳ 2% የሚል አለ፣ 1% 1.5% የሚሉ አለ እና ያንን በምንጠቀምበት ሰዓት በቀዳውበት ሰዓት ላይ ወዲያው ከከፈልኩት ያችን ገንዘብ ሴቭ አደርጋለሁ። ግን ወር ሲያልፍ ኢንተረስት ይጀምራል ገንዘቡ። ባንኬ ውስጥ ገንዘብ ካለኝ ለምን ኢንተረስት ይዘኛው ላይ ከፍላለሁ ቻርጅ አድርጌ። ግን ባንኬ ውስጥ ገንዘብ ቢኖረኝም ካርዱን ከተጠቀምኩ በኋላ ሙሉ ለሙሉ ያንን መከፍለው ከሆነ ካሽባክ የማገኘው 1.2% ቤኔፊት ይሰጠኝ ይመጣል ማለት ነው። ስለዚህ ዕለት ተዕለት የማወጣው ገንዘብ ባንኬ ውስጥ የተቀመጠው ገንዘብ ምን እያመጣ ይወጣል? ኦልሞስት 1.2% ይወልድልኛል ማለት ነው። ስለዚህ ሙሉ ለሙሉ እየከፈልኩ የክሬዲት ካርድን በየወሩ እየከፈልኩ መጠቀም ከሆነ ሁሌ ክሬዲት ካርድ በዕለታዊ ወጪያችንን ብንጠቀም በጣም የምንጠነቀቅ ሰዎች ጥሩ ነው። ሰውየው የምንጠነቀቅ ሆነ የማይጠነቀቅ ከሆነ ግን ክሬዲት ካርዱን ቻርጅ አድርጎት ባንኩ ውስጥም ያለው ገንዘብ የራሱ መስሎት ይህን ክሬዲት ካርድ ወዲያው ማይከፈል ከሆነ ባይጠቀምበት ይመረጣል። ምክንያቱም ክሬዲቱ ቢልድ ያደርጋል፣ 30% 20% ኢንተረስት ይከፍልበታል። ባንኩ ውስጥ ያለው ግን ቼኪንግ እና ሴቪንግ አካውንት ውስጥ ምንም አይወልድም። ስለዚህ ገንዘቡን አስቀምጦ ክሬዲት ካርድ የሚከፍል ከሆነ እዚህ ጋር ገንዘቡን ወስድ እያደረገ ነው ያለው ማለት ነው፣ ለኢንተረስት እየከፈለ። ስለዚህ በየወሩ ፉል የክሬዲት ካርድ ባላንሳችን ማንከፍል ከሆነ ለዕለት ተዕለት ወጫችን ክሬዲት ካርዳችን ከምንጠቀም ይልቅ ዴቢት ካርዳችን ብንጠቀም ይሻላል። ያንን ደግሞ የምናደርገው በአብዛኛው ኢዚ ሊሆን የሚችለው ኦንላይን ላይ ገብተን መንከፍል ከሆነ ነው። በዚህ አሁን ፖስታ ቤት ሄጄ ሜል አድርጌ ምናምን ባለው አሁን በዚህ ጊዜ ቀርቷል። አንዳንድ ሰው እንደዛ የሚያደርጉ ሰዎች ካሉ በፖስታ ቤት ሜል በማድረግ ቢል ሲመጣ እያለ የሚሉ ከሆነ አንደኛ ዲሌይ ይሆናል፣ ቀኑ ሊያልፍ ይችላል፣ ሳይመቻቸው ሊቀር ይችላል፣ ሊረሱ ይችላሉ። እንዲህ ያለ መክፈል እድሉ ከፍተኛ ነው። ኦንላይን ላይ ገብተን ያለንን ባላንስ ሙሉ ለሙሉ በየወሩ የምንከፍለው ከሆነ ካሽባክ የሚሰጠንም ሆነ ክሬዲታችንን ቢውልድ የማድረጉን ነገር ቤኔፊቱን እናገኛለን የካርዱን። እንደዛ ማናደርግ ከሆነ ግን ሞር ዴቢት ካርዳችን መጠቀም ይቻላል የሚሆነው፣ ምክንያቱም እዳ ቢውልድ እንዳናደርግ ማለት ነው። ሁለተኛ ክሬዲት ካርዳችን ላይ እዳ ካለ ባንካችን ውስጥ ያለው ገንዘብ ሁልጊዜ ባክግራውንድ ላይ ማየት አለብን። ክሬዲት ካርድ 5,000 ብር እዳ ያለበት ባንኩ ላይ 7,000 ቢኖረው 7,000 ነው ገንዘብ እያለ ሰው ማሰብ የለበትም። ያቺ 5,000 የእሱ ገንዘብ እንዳልሆነች ቢችል ለአስቸኳይ ጊዜ ካልፈለጋት ወዲያው ከፍሎ ኢንተረስቱን ቢያስቀር ከስር እየተሰረሰረ ማወቅ አለበት። እና ብዙ ጊዜ ገንዘብ ባንክ ላይ ቢውል ሲያደርግ ያሳሳ ክሬዲት ካርዱ ላናየው እንችላለን እና እንጠንቀቅ። በክሬዲት ካርድ እቃ ስንገዛ እና አንዳንድ ጊዜ ፊሊንጉ ነፃ የመጣ ሁሉ ሊመስለን ይችላል እና ያንን ፊሊንግ እንደው ብናስወግድበት መንገድ ቢኖርና ግን በኃላፊነት ከተጠቀምነው በጣም ልንጠቀምበት እንችላለን። ግን በጥንቃቄ ማንጠቀምበት ከሆነ ግን ሞር ኦፍ ያለንን ባንክ ውስጥ ያለንን ገንዘብ ብንጠቀም ይሻላል። ነገር ግን ክሬዲት ካርድ ለማንኛውም ሰው ያስፈልገዋል። ምክንያቱም ገንዘብ የሚያስፈልገን ጊዜ ሊኖር ይችላል የምንቸገርበት ሰዓት ላይ ያኔ ይደርስልናል ክሬዲት ካርድ። ዋናው ዓላማውም እሱም አንዱ ዓላማው ነው።